ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ሰብዐቱን ዩዚልሁሙላሁ የውመ ላ ዚለ ኢላ ዚልሁ። ፀሐይ ወደ ፍጥረታት እጅግ በጣም በቀረበችበት ጭንቅና ላብ ሰውን በዋጠበት ጊዜ ከአላህ ጥላ ውጪ ሌላ ምንም መጠለያ ባሌለበት በዛ በታላቁ የቂያማ ዕለት ፍርዱን በሰላም በጥላ ስር ሆነው የሚጠባበቁ ልዩ እንግዶች አሉ። ስለነዚህ እንግዶች ውዱ ነቢያችን ሰለላሁ ዐለይሂ ወሰለም እንደዚህ ብለውናል። አላህ ከእርሱ ጥላ ውጪ ሌላ ምንም ጥላ ባሌለበት 7 ሰዎችን በእርሱ ጥላ ስር ያስጠልላቸዋል ብለውናል። እነዚህ 7 ሰዎች እነማን ናቸው? እስኪ ራሳችንን በእነሱ ውስጥ እንፈልግ። ከሰባቱ የመጀመሪያው ፍትሃዊ መሪ ነው። ስልጣኑን አላህን ሱብሓነሁ ወተዓላ በመፍራትና ሰዎችን በእኩልነት በማገልገል ላይ የተወጣ የሆነ ፍትሃዊ መሪ። ሁለተኛው አላህን ሱብሓነሁ ወተዓላ በማምለክ ያደገ ወጣት ነው። ጉልበቱንና ወጣትነቱን በሐራም ያላባከነ ልቡ ከአላህ ጋር የተገናኘ ጀግና የሆነ ወጣት ነው። ሶስተኛው ልቡ መስጂድ ላይ የተንጠለጠለ የሆነ ሰው ነው። ከመስጂድ ወጥቶ እስኪመለስ ድረስ ናፍቆቱ የማይበርድለት የሶላት አፍቃሪ የሆነ ሰው ማለት ነው። አራተኛው ለአላህ ሱብሓነሁ ወተዓላ ብቻ ብለው የተዋደዱ 2 ሰዎች ሲገናኙም ሆነ ሲለያዩ መሰረታቸው የአላህ ውዴታ ብቻ የሆኑ ሰዎች ናቸው። አምስተኛ ቆንጆና ባለስልጣን የሆነች ሴት ለዝሙት ጠርታው እኔ አላህን እፈራለሁ ያለ የሆነ ወንድ፣ ስሜቱን በአላህ ፍርሃት የገራ ጀግና ወንድ። ስድስተኛው ቀኝ እጁ የሰጠችውን ግራ እጁ እስካታውቅ ድረስ በሚስጥር የሚመጸውት ሰው፣ ስራው ሁሉ ለአላህ ሱብሓነሁ ወተዓላ ብቻ የሆነ ከይውልኝ ሙሉ በሙሉ የጸዳ የሆነ ሰው ነው። ሰባተኛውና የመጨረሻው ብቻውን ሆኖ አላህን ሱብሓነሁ ወተዓላ አስታውሶ አይኖቹ የሚያነቡ የሆነ ሰው ነው ይሉናል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። እናም ውድ እህትና ወንድሞቼ ያ ቀን ሳይመጣ ከነዚህ ዝርዝሮች ውስጥ አትሊስት በተወሰኑት ውስጥ ራሳችንን ለማስገባት ጥረት እናደርግ፣ ራሳችንን እናዘጋጅ። አላህ ሱብሓነሁ ወተዓላ ምንም ጥላ ባሌለበት በዚያ ቀን በእርሱ በረሕመቱ ጥላ ስር እንድንጠለል ያደርገን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።